ቆይታችሁን ከኛ ጋር ታደርጉ ዘንድ ያክብሮት ግብዣችን ነው። በኢትዮ አመሻሻችን ከምናነሳቸው ጉዳዮች መካከል በልዩ ዘገባችን የአስቂኝ ዘውግ ያላቸው ፊልሞችን በመተወን የሚታወቀው አርቲስት ነጻነት በበርካታ የአማርኛ ፊልሞች ላይ በመተወን ተወዳጅነትን አግኝቷል። በኢትዮጵያ የኪነ ጥበብ ታሪክም እጅግ ዝነኛ ነው። አርቲስቱ ባለፉት ቀናት በስራ ላይ የነበረ ሲሆን በድንገት ህይወቱ ማለፉ ብዙዎችን አስደንግጧል። አርቲስት ነጻነት ከትወና ባለፈም በቴሌቪዥን የሚተላለፉ ፕሮግራሞችን፣ ማስታወቂያዎችንና ሌሎች ይዘቶችን በመስራት ይታወቃል። በዛሬ ልዩ ጥንቅራችን ነጻነትን የምናስበው ይሆናል። በአጫጭር መረጃዎች ከምንመለከታቸው ጉዳዮች መካከል ደግሞ የቤት እድለኞች የሐሰተኛ መረጃ ሰለባ እንዳይሆኑ ቢሮ አስቸኳይ ማስጠንቀቂያን አስተላልፏል። ይህንንም በዝርዝር እንመለከተዋለን። ከውጭ ከያዝናቸው አጫጭር መረጃዎቻችን ውስጥ የቬንዙዌላዋ የኖቤል የሰላም ሽልማት አሸናፊ ሜዳሊያዋን ለትራምፕ አበርክታለች። ዓለምም ጉዳዩን በግርምት ተመልክቶታል። በዝርዝር የምንቃኘው ይሆናል። ከዚህ በተጨማሪም በኢትዮ አመሻሻችን አንድ ለመንገድ ኢትዮ ገበያና ስፖርታዊ መረጃዎችም ሰዓታቸውን ጠብቀው ወደ እናንተ የሚደርሱ ይሆናል። አድማጮች እናንተም ሀሳብ አስተያየት ካላችሁ በ011 668 717 ላይ በአጭር የጽሁፍ መልእክት ልታደርሱን ትችላላችሁ። ኢትዮ አመሻሹን እየመራው እኔ ሀና ሴፎ አብሬያችሁ ቆይታ አደርጋለሁ። ዋና አዘጋጇ የአይኔ አበባ ሻምበል ናት። በቴክኒኩ ልዑል እጅጉ አብሮን ይቆያል። አድማጮች ቆይታችሁን ከኛ ጋር ታደርጉ ዘንድ ከወዲሁ ጋበዝን። አርቲስት ነጻነት ወርቅነህ ባደረበት ህመም በድንገት ከዚህ ዓለም በሞት መለየቱ ተሰምቷል። አርቲስት ነጻነት ወርቅነህ በቴሌቪዥን ፕሮግራም አቅራቢነት፣ በተዋናይነትና በሌሎች የጥበብ ስራዎች በኪነ ጥበቡ ቤተሰብ ዘንድ ይታወቃል። ሁለገቦ አርቲስት ነጻነት ወርቅነህ ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈውን የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ በመሆንም እያገለገለ ይገኝ ነበር። አርቲስት ነጻነት ወርቅነህ በፊልምና በቴሌቪዥን እንዲሁም በቲያትር ስራዎቹ እጅግ ተወዳጅነትን ያገኘ ነበረ። ሲቲ ቦይስ፣ ሳልነግራት፣ ያንቺው ሌባ 2፣ ኤፍቢአይ፣ ሚስተር ኤክስ፣ ቾምቤና ሌሎችም በርካታ የጥበብ ስራዎቹ ድንቅ ብቃቱን ያሳየባቸውም ነበሩ። ፍሬሽማን ደግሞ ከህዝብ ጋር ያስተዋወቀው የቲያትር ስራው ነበረ። አርቲስት ነጻነት ወርቅነህ ባለትዳርና የ3 ልጆች አባትም ነበር። ኢትዮ ኤፍኤም በተወዳጁ አርቲስት ድንገተኛ ሞት የተሰማውን ሀዘን እየገለጸ ለወዳጅ ዘመዶቹ እንዲሁም ለአድናቂዎቹ መጽናናትን ይመኛል። በተያያዘ መረጃ ጠቅላይ ሚኒስትር አብይ አህመድ በአርቲስት ነጻነት ወርቅነህ ድንገተኛ ህልፈት የተሰማቸውን ሀዘን ገልጸዋል። አርቲስት ነጻነት ወርቅነህ በድንገት በማረፉ ሀዘን ተሰምቶኛልም ብለዋል። ነጻነት በተለይም በህዳሴ ግድብ በተዘጋጀው የ2016 ዓመተ ምህረት አዲስ ዓመት የመቀበያ ፕሮግራም የነበረውን አስተዋጽኦ ሁሌም አስታውሰዋለሁ ያሉት ጠቅላይ ሚኒስትሩ ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበርም ብለዋል። ለቤተሰቦቹና ለአድናቂዎቹም መጽናናትን ተመኝተዋል። አድማጮች ኢትዮ ኤፍኤም በድጋሚ በተወዳጁ አርቲስት ድንገተኛ ሞት የተሰማውን ሀዘን እየገለጸ ለወዳጅ ዘመዶቹ እንዲሁም ለአድናቂዎቹ መጽናናትን ይመኛል። ከዚህ በመቀጠል በአመሻሻችን ወደ እናንተ ልናደርስ ወደ አዘጋጀናቸው አጫጭር መረጃዎች እናልፋለን። ለጤና አደገኛ የሆነ የምግብ እርድ በቁጥጥር ስር ውሏል። ለጤና አደገኛ የሆነና ባዕድ ነገር ተቀላቅሎ የተፈጨ 23 ኩንታል እርድ በቁጥጥር ስር መዋሉ ተነግሯል። የኢትዮጵያ ምግብና መድኃኒት ባለስልጣን በጅማ ቅርንጫፉ ጽሕፈት ቤት ጅማ ከተማ ለምግብነት የማይውል የምግብ እርድ ከበቆሎ ጋር ተቀላቅሎ ሲፈጭ የነበረ ወፍጮ ቤት ላይ እርምጃ መውሰዱን አስታውቋል። የ23 ኩንታል ከበቆሎ ጋር የተቀላቀለ እርድ ግምታዊ ዋጋው ከ3
ከ345,000 ብር በላይ ነው ተብሏል። ህገወጥ ተግባሩ ሊያዝ የቻለው ጥር 5 ቀን 2018 ዓ.ም ከጥምቀት በዓል በፊት በተደረገ ድንገተኛ ፍተሻ መሆኑን ጣቢያችን ሰምቷል። ቅርንጫፍ ጽሕፈት ቤቱ የጥምቀት በዓልን ምክንያት በማድረግ በከተማዋ በሚገኙ ወፍጮ ቤቶች የቅቤና የማር መሸጫዎች ላይ ባደረገው የጥራት ቅኝት ይህ ለጤና አደገኛ የሆነ ምርት ለገበያ ሳይሰራጭ ቀድሞ በቁጥጥር ስር መዋሉም ተጠቅሷል። የአዲስ አበባ ከተማ አስተዳደር ካቢኔ በ5ኛ ዓመት 7ኛ መደበኛ ስብሰባው በተለያዩ አጀንዳዎች ላይ ተወያይቶ ውሳኔዎቹን አሳልፏል። በዚህም መሰረት አንደኛ የአዲስ አበባ ከተማ አስተዳደር የከተማ መዋቅራዊ ፕላን ዝግጅት ፕሮጀክት ጽሕፈት ቤት መቋቋሚያ ረቂቅ ደንብ ላይ ተወያይቶ ውሳኔን አሳልፏል። ሁለተኛ የአዲስ አበባ ከተማ አስተዳደር የመንግስት ሰራተኞች የዲሲፕሊን ቅሬታና ይግባኝ አቀራረብ አወሳሰን ስነ ስርዓት ላይ ረቂቅ ደንብ ላይ ተወያይቶ ውሳኔን አሳልፏል። ሶስተኛ ሀገራዊ ፋይዳ ያላቸው ፕሮጀክቶች በምደባ በማስተላለፍ የቀረበ የውሳኔ ሀሳብ ላይ ተወያይቶ ውሳኔን አስተላልፏል። አራተኛ የቦታ ደረጃ ጥናት ላይ ተወያይቶ ውሳኔን አስተላልፏል። በተጨማሪም በሌሎች ልዩ ልዩ ጉዳዮች ላይ መወያየቱን አሳውቋል።